Ethiopia. Is there someone here from Ethiopia? Someone from Ethiopia? እዚህ ከኢትዮጵያ የመጣ አንድ ሰው አለ? ከኢትዮጵያ የመጣ አንድ ሰው አለ? እሺ ማንም ከሌለ ኢትዮጵያን የሚወክል ልብ ያለው አለ? ወይም ለኢትዮጵያ ጥሩ ልብ ያለው አለ? አፍሪካ ውስጥ የምትገኝ ሀገር ነች። Is there anybody else you actually have a heart for Ethiopia? Okay, great. Is there anyone else? If you're specifically standing because you have a heart for Ethiopia, or you're from Ethiopia, or whatever, you have some connection with Ethiopia. That's the cross of Ethiopia. Great. Is there anyone else? So there's one, two. Anybody else? That's all those folks right there. You actually have connections some way, at least heart connections. በጣም ጥሩ አንድ ሰው ግንኙነት ያለው አግኝቻለሁ። ጥሩ ነው። ስለ ኢትዮጵያ በመንፈሴ አንድ ነገር አያለሁ። ጥቁር መቅሰፍት በኢትዮጵያ ላይ የኢትዮጵያ የሆነን ሀብት ለመዝረፍ የወጣ በእርግጥ ኢትዮጵያን አላውቅም። በአገሪቱም ላይ የድህነት ተከታይ የሆነ ነገርን አያለሁ። ይህች ሀገር ንጉሥ ወይም በምን እንደምትመራም አላውቅም። አንድ ሰው ግን አያለው የንግስና አክል ያደረገ አላውቅም፣ ፕሬዚዳንት ንጉሥ። ነገር ግን አያለው አንድ ሰው ለዚች ሀገር የብልጽግና አእምሮ ይዞ የመጣ አንድ ሰው አያለው። በእርግጥ ስለ ኢትዮጵያ የማውቀው የለም። ስለዚህም እዚህ ኢትዮጵያን ወክላችሁ በተነሳችሁት ሰዎች ስም ይህንን ያየሁትን የብልጽግና መንፈስ በዚች ሀገር ላይ ይለቃለሁ። እናንተ ለኢትዮጵያ ጣልቃ የገባችሁ ሰዎች ናቸው። ይህች በድህነት ብዙ ነገሯን የተሰረቀባት ሀገር ብልጽግና እንደመጣ በእናንተ በተነሳችሁት ጣልቃ ገብነት በኢየሱስ ስም ይህን የብልጽግና መንፈስ እለቃለሁ። በኢየሱስ ስም እንጸልያለን። በሌሊት ቀስቅሶ የድህነትን መንፈስ የሚያጠፉበትን እቅድ እንዲሰጣቸው አላውቅም እስካሁን ይህን ነገር አይቼም አላውቅም። አሁንም የማየው የሆነ ጥቁር መቅሰፍት ነገር ሀገሪቱን የሸፈነ ነው። እንዲህ አይነት ነገር ነው የሚታየኝ። ጥቁር መቅሰፍት ሰዎች በምድሪቱ ውስጥ ያለውን ወርቅ፣ ዕንቁ፣ ነዳጅ፣ የተለያዩ ሀብቶችን እንዳያዩ የጋረደ ጥቁር መቅሰፍት ነው። አሁን እንጸልያለን ይህ ጥቁር ደመና እንዲነሳ እንዲሁም ኢትዮጵያ ከአንደኛ ዓለም ተርታ ለማሰለፍ አንድ ንጉሥ ያለው አላውቅም የዛን ሀገር የመንግስት አወቃቀር ግን ይህ ሰው እንዲለቀቅ እንጸልያለን። አያለው ይህ መሪ አንጸባራቂ የሆነ ቅባት በራሱ ላይ አለ። በዚህም ሀገሪቱን ከድህነት የሚያወጣበት ቅባት ነው። ወደ ብልጽግና የሚወስዳት መሪ ነው።